እስኪችኛዋን ዶሮዊት ይዘን ሽቅ እናረጋታለን። ዛሬ አልያዝ እያለችኝ ነው እና ኢንሻአላህ በዚህ ቪዲዮ የዶሮ ብሊት አወጣጥ ወይም ደግሞ የዶሮ አሰራር ከመጀመሪያው እስከ መጨረሻው አሳያችኋለሁ። አብራችሁኝ ሁኑ። ያው እንደምታዩት እንግዲህ ታርዳለች። ታርዳ ይኸው ልበልታት ወይም ደግሞ ገለባውን ለማውጣት የሞቀ ውሃ ወይ የፈላ ውሃ ጨማምሬበት ምናምን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሂልዋ ኤምቲዩብ ቤተሰብ እንግዲህ እዚህ ቻናል ላይ 400 ምናምን ተመልካች አለ። ኢንሻአላህ ከዚህ በኋላ እዚህ ቻናል ላይ ቪዲዮዎችን እለቃለሁ። ሰብስክራይብ አድርጉኝ፣ ላይክ ሼር አድርጉልኝ፣ አበረታቱኝ እና ኢንሻአላህ ስሜ ሳሊሃ እባላለሁ። ሌላ ቻናል ነበረኝ ያኔ ትንሽ ከዚህ ከፍ የሚል ቻናል ማለት ነው። እዛኛው ቻናል ላይ ስራ ምናምን እሰራበታለሁ። እዚህ ላይ ኢንሻአላህ በአማርኛ ለመስራት እቅድ አለኝ። ኢንሻአላህ እንደምታበረታቱኝ ደግሞ ተስፋ አደርጋለሁ። ያው እንግዲህ እንደምታዩት የፈላ ውሃ ጨማምሬባት ምንድነው የሚባለው ምኗን እያወጣው ነው እንግዲህ እንደምታዩት። ከዚህ በፊት ያው ትላልቅ ዶሮዎች ምናምን ሲሆኑ እስከነ ቆዳዋ ነበረ ገለባዋን ማወጣው ሙገፍፈው ውሃ ምናምን ሳልጨምርበት። እቺ ግን በጣም ልጅ ናቸው እነዚህ ዶሮዎቹ። ስለዚህ ያው ቆዳውን ፈልጌው ነው በደንብ አጽድቼ፣ በደንብ ከጸዳልኝ እጠቀመዋለሁ፣ ካልጸዳልኝ ደግሞ ያው እጥለዋለሁ ማለት ነው። እና ያው ጊዜ ይወስዳል እንደዚህ ግን ይሁን ለማሳየትም አይል እኔም ቆዳዋን ፈልጌ ነው። በጣም ልጅ ናቸው ዶሮዎቹ። እንግዲህ እንደምታዩት ጨርሼ ቪዲዮን በጣም አፋጥኜው ነው እንጂ ወደ 40 ስንት ደቂቃ ሆኖ ነበረ ቪዲዮቹ አንድ ላይ ኤዲት ሳደርግ እንደዚህ እያፋጠንኩት አሳጥሬው ነው እላችኋለሁ። እንግዲህ እንደምታዩት እያቃጠልኩት ነው፣ ለብ ለብ እያደረኩት። ምክንያቱም ግን የለውም ይሄ እንደ ፀጉር ነገር ምናምን ቆዳው ከወጣ ይሄ ምንድነው የሚባለው ላባው ገለባው ምናምን ከወጣ በኋላ እንደ ምን ነበር ዶሮ እንደ ፀጉር ምናምን ይኖረው ነበር። አንዳንድ ዶሮች ግን እነዚህ የላቸውም። በጣም ልጅ ናቸው። ይኸው እንደምታዩት ትላልቁ አይሻልም። ያው ትላልቁ ስጋ ምናምን አለው። እነዚህ ግን ከብዛቱ ጥራቱ ነው እና ጥቅማቸው ያው እንግዲህ ልጅ በመሆናቸው ገና ጫጩት ብዙም ጫጩት አይባሉም። አንደኛዋ እንቁላል ምናምን ጥላለች። ያው እኔም ገዝቼ ነው። ብታዩ የዶሮ ዋጋ ማለት ነው በጣም ጨምሯል። ቢስሚላ እነዚህ ሁለቱ ዶሮዎች አንድ ላይ ስንት መሰላችሁ? አሁን እንግዲህ ለብ ለብ ካረኩ በኋላ ሽሮ እየጨመርኩበት ነው። ሽሮ ጨምሬ እንደዚህ እሽት አድርጌ ጢስ ምናምን ሆነዋል። እሳቱ በደንብ ስላልነደደልኝ እና ጢሱንም የቀሩ ቆሻሻዎችንም እንደዚህ አርጌ አውጥቼ አጽድቼ የተወሰነ ማለት ነው። ከዛን እንግዲህ ስንት መሰላችሁ? እነዚህ ሁለቱ ዶሮዎች አንድ ላይ ይሄ አሁን ያስኩት ወንድ ነው። ትንሽ ከዛችኛው ይተልቃል፣ ግን ስጋ ያላት ያችኛዋ ናት። እና ይሄኛው ወንዱ ማለት ነው 1400። እቺ ስጋ ምንም የላትም፣ ግን በጣም ልጅ ናቸው። ደስ ይላል። ጥቅምም ይሄው ነው ያለው። ትላልቁ አይሻልም፣ ቶሎም አይበስልም፣ ብዙም አይጥምም። እነዚህ ግን ይጥማሉ፣ ጥቅምም አላቸው ከብዛቱ ጥራቱ ማለት ነው። ይሁን እና እንደዚህ እቺ ደግሞ እቺኛዋ ሴቲቱ ናት። እቺ ደግሞ 500 ብር አንድ ላይ ስንት ማለት ነው? 1900። እነዚህ ሁለቱ ዶሮዎች እና አንድ ትልቅ 2000 ምናምን መግዛት አይሻልም? ያው ሰው ቤት ምናምን ለመሄድ ቢሆን ይሁን፣ አዎ ትልቁ ይሻላል። ግን ቤት ለመጠቀም ለልጅም ለራስም ጥቅም ያለው ይሄው ነው። እንግዲህ ቫይታሚን ያለው የሚባሉ እነዚህ ናቸው። እነዚህ እንግዲህ ይሻላሉ። አልቀንጨሩም፣ አልተለቁም፣ ጮማ ምናምን አላወጡም። ቶሎም ለመገንጠል ምናምን ብሊት ለማውጣትም ለመብሰልም ሲበሉ የሚጣፍጡትም እነዚህ ናቸውና
እንግዲህ እንደዛ አሽቼ ከላዩ ላይ አጥቤው መገነጠላለሁ ማለት ነው። መጀመሪያ ቆዳውን እገፍፋለሁ። እና እንግዲህ ውዶቼ ይሄንን ቪዲዮ ላይ ብዙ ሰብስክራይብ እንደማገኝ ኢንሻአላህ ከአላህ በታች ተስፋ አለኝ። በእናንተ ሼር አድርጉልኝ፣ ላይክ አድርጉልኝ እና ኢንሻአላህ እዚህ ቻናል ላይም እስኪ ቪው አይቼ አንዳንድ ቪዲዮዎችን እለቃለሁ። አበረታቱኝ እላቸዋለሁ። እህት ወንድሞቼ ሁላችሁም በአረብ ሀገርም አገር ውስጥም ያላችሁ ሁላችሁም ማለት ነው አበረታቱኝ። ኢንሻአላህ በዚህ ቻናል ላይ ለመስራት ብዙ እቅድ አለኝ እና ሌላ ቻናል አለኝ በኦሮምኛ የምሰራበት እና እዚህ ደግሞ ያው በአማርኛ ኢንሻአላህ አላህ ካገዘኝ ልሰራ መጥቻለሁ። እናንተ ተቀበሉኝ ከተቀበላችሁኝ ማለት ነው። እና እንደዚህ ቂጧን እየቆረጥኳት ነው። አረብ ሀገር እስከነ ቂጧ ነው የሚሰሩ። የሆነ ጊዜ ድሮ በላ ነበር እዛ። ግን አንድ ቀን እንዲህ ከውጪ መጥቶ ከመጣም ማለት ነው መጥቶ እንደዚህ እስከነ ቂጧ ሳይ በቃ ዶሮ ከዛ ከውጭ የሚመጣውን ዶሮ አልበላም ብዬ ነበረ። እና በጣም ነው የሚያስጠላው። እስከነ ቂጧ ነው የሚሰሩ እነሱ እና አልበላም ብዬ ከውጭ የሚመጣ ዶሮ ትቼ ነበረ መብላት። ሩዙን ብቻ ነበረ መብላት። እና እኔ ሁሌ ስሰራ መጀመሪያ ቂጧን ነበረ የምቆርጠው እዛ የአረብ ሀገሩን እያስታወስኩ ማለት ነው። እና እንግዲህ ልጄም ይሄው እንደምታያት እያገዘችኝ ነው። አሁን ከታረደች በኋላ ነው እንጂ መጀመሪያ በጣም ፈርታ ነበረ። ትፈራለች። ከቤት ውስጥ ራሱ አትወጣም። ግቢ ውስጥ እያለች ድረስ 1-2 ቀን አድራለች ከተገዛች። አሁን ግን እንደዚህ ሳርድ ስትታረድ ቤት ውስጥ ነው ግቢ ያልኳት። ጥሩ አይደለም ልጆች ፊት እንደዛ ማሳየት። ግን ታውቃለች በደንብ ታረደች። ማን ያረደ? ሰው ነው ያረደልኝ ከውጪ መጥቶና እሱ ነው ያረደ። በቃ ሸቃለች፣ ሞተች ምናምን እያለች አሁን ግን አልፈረቻትም። ልትነካ ሁላ ሞክራለች፣ ግን ከለከልኳት። እና ውዶቼ ኢንሻአላህ ቪዲዮን በሁለት ነው ማድረግ የተገደድኩኝ። ምክንያቱም ቪዲዮ ስረዝም አላረግም ሞባይሉ ስልኩ ማለት ነው ቪዲዮ አላረግ ስለኝ አሁን ይሄንን ኢዴት አርጌ ፖስቼ ሌላውን ሽንኩርት ምናምን ሳቁላላ ሁሉንም ነገር ሳደርግ ደግሞ በሌላ ቪዲዮ እለቅላችኋለሁ። ያው እንግዲህ አታቁም ብዬ ለማለት ሳይሆን ያው እንግዲህ ዩቲዩብ ላይ ታውቃላችሁ ስራ ነው ሁሉም ነገር። ያው እንግዲህ በቪዲዮ እንደዚህ ሆነዋልና ያ እንግዲህ እንድትደበሩበት አይል ነው። ያው እንግዲህ ይረሳል። ከሀገር ሲወጣም አንዳንድ ስራ ይረሳል። በእርግጥ በጣም ነው የሚረሳ እና ለማስታወስ አይል ከኔ ተማሩ ሳይሆን እንግዲህ እንድትደበሩበት ነው አጠቃላይ። እና እንደዚህ ቆሻሻዋን ቆዳዋ በተለይ በቶሎ ነው ይወጣልኝ። በጣም ልጅ ናቸው። በቃ ደስ ይላል ለመስራትም ለመብላትም። ያው እንግዲህ ገና አልበላንም። ያው እንደምትጣፍጥ ግን እርግጠኛ ነኝ። እንደ ትላልቁ አይደለም። በተለይ ትላልቁ የፈረንጅ ምንም በቃ ጥቅምም የለውም ጣዕምም የለውም። ዝም ብሎ ነው የፈረንጅ ዶሮ። በጣም ትልቅ ነው እሱ እስከ 2000 ምናምን ነው ዋጋው። ግን ምን ያደርጋል እንደ ትልቅነቱ አይደለም። ጥቅምም የለውም ጣዕምም የለውም። እና እንግዲህ እቺ መርጬ በነገራችን ላይ እኔ አይደለም የገዛሁት ገበያ ሄጄ እህቴ ናት የገዛችልኝ። የበስ ደስ ያለሽን ግዢልኝ ብያት ማለት ነው። እና ኢንሻአላህ የሽንኩርቱ የቁሌቱ ምናምን ነገር ደግሞ በሌላ ቪዲዮ እመጣላችኋለሁ። እና ደጋግሜ የምለው ሰብስክራይብ አድርጉኝ፣ አበረታቱኝ፣ ላይክ ምናምን አድርጉልኝ። በእርግጥ ይሄ ዩቲዩብ ከተከፈተ ቆይቷል፣ አልሰራውበትም። ኢንሻአላህ ከእንግዲህ ለመስራት ተዘጋጅቼ መጥቻለሁ። ምን አይነት ነገር እዚህ ዩቲዩብ ላይ እንድሰራ እንድፖስትላችሁ በኮመንት ሀሳብ አስተያየታችሁን ስጡኝ እና ኢንሻአላህ እቺ ትመስላለች። እንግዲህ ያው መጀመሪያ እግሯን ነው የምገነጣጥላት። ከዛን እንደዚህ ትከሻዋን እንደዚህ ያረኩ ራሱ አለው ቦታ እንዲህ
በእጅ እንዲነካክታችሁ ብላንቲ እንዲስታረጉ እሱ ራሱ ያዛችኋል። እና እንደዚህ ነው እላችኋለሁ። እኔ ራሴ መጀመሪያ ከአረብ ሀገር ስመጣ ጠፍቶብኝ ነበረ። እንደዚህ ቪዲዮ አይቼ መቼም ሰውን ጠርቼ አሳዩኝ ጠፋብኝ ምናምን አልልም። እንደዚህ ቪዲዮ ዳውንሎድ ያረኩት ቪዲዮዎች ነበሩ። እሱን እንዲህ ወላሂ ቪዲዮ እያየው ነው የመጀመሪያ ዶሮ የሰራሁት ከአረብ ሀገር ስመጣ ማለት ነው። በእርግጥ ሳልሄድ በፊት አቅ ነበረ፣ ግን ጠፋብኝ። በጣም ልጅ ሆኜ ስለሄድኩኝ ይሁን አላቅም ረሳው። ከዛን እዛው ሆኜም እያየው ነበረ፣ ግን በቃ ለመስራት ስትሉ ደግሞ ይጠፋባችኋል። አንድ አጭር ቪዲዮ የሚባል ዳውንሎድ አድርጉና በቅርብ ወደ ቤት ወደ ሀገር ለመግባት እቅድ ያላችሁ ልጆች ማለት ነው ዳውንሎድ አድርጋችሁ ወደ ሀገር ስትገቡ ይጠቅማችኋል። እና አስቀምጡና ስትሰሩ እያያችሁ መስራት ትችላላችሁ እንጂ በጣም ይረሳል። ሙያ እንዴት ይረሳል ምናምን ይባላል እንጂ ይረሳል። እኔ በራሴ ስላየው ነው። እኔም እል ነበረ ከዚህ በፊት እና እንደዛ አድርጉ እላለሁ። የኔ ብዙም ስለማይታይ ከሌላ ቪዲዮ ከሌላ ሰው ቪዲዮ በጣም ብዙ አለ፣ ብዙ ነገር አለ። እንግዲህ ብዙ አይነት ሙያ አለ እዚህ ሚዲያ ላይ የሚለቀቅ። ከዚህ ሁሉም ሰው ከዚህ ከሚዲያ ላይ ነው እየተማረ የሚሰራ። አሁን ቀርቷል ይሄን አላቅም ብሎ ማለት እና ዘመኑ የቴክኖሎጂ ነው። እና ከዚህ ላይ ዳውንሎድ አድርጋችሁ አሁን እንግዲህ ወደ ቤት ወደ ኩሽና ወስጄ እያጠብኳት ነው። በደንብ ነው እንግዲህ ማጥባት፣ በአጃክስ በሎሚ በእርሾ ምናምን ነው እንግዲህ የሚታጠበው። እና እንደዚህ አጣጥቤ ፏርጊያት ዘፍዝፌ አስቀምጬ ወደ ሽንኩርት ነው አሁን እንግዲህ ምገባ። ኢንሻአላህ እሱን ደግሞ በሌላ ቪዲዮ እለቅላችኋለሁ። ጠብቁኝ። ላይክ አድርጉልኝ። ላይክ እና ሰብስክራይብ አድርጋችሁ ቤተሰብ ሁኑኝ። ባረከላሁ ፊኩም። እስካሁን የተከታተላችሁኝ በጣም ነው የማመሰግነው። እና ሰላም አለይኩም ወራህመቱላሂ ወበረካቱ።